ሰላም የቤኪቲዩብ ቤተሰቦች፣ ዛሬ የምናየው ፊልም ታሪካዊ ሽሬ የሆነውን ሁላችንም የምንወደውን ሆም አሎን የተሰኘውን ፊልም ነው። ይህ ፊልም ብዙዎቻችን ብናቆም ዛሬ ግን እያንዳንዱን ትዕይንት እያንዳንዱን ቀልድና ስሜት እየተነተንን በጥልቀት እናየዋለን። እስከ ፊልሙ መጨረሻ አብራችሁን ቆዩ። ታሪኩ የሚጀምረው በቺካጎ በአንድ ትልቅና ውብ ቤት ውስጥ ነው። የገና በዓል ሊደርስ ትንሽ ቀናት ቀርተውታል። የማካሊስተር ቤተሰብ ወደ ፓሪስ ፈረንሳይ ለመሄድ እየተዘጋጁ ነው። ቤቱ ግን በጩኸት ተሞልቷል። አጎቶች፣ አክስቶች፣ ልጆች በሙሉ እዛው ናቸው። እዚህ ጋር ነው የኛ ጀግና ኬቨንን የምናገኘው። ገና የ8 ዓመት ልጅ ነው። ሁሉም ሰው ይጮህበታል፣ ማንም አይሰማውም። ሻንጣ ለማዘጋጀት ሲሞክር ሁሉም ያባርረዋል። አጎቱ ፍራንክ አንተ እኮ ችግር ፈጣሪ ነህ ብሎ ያሸማቅቀዋል። ምሽት ላይ ፒዛ ታዞ ሁሉም እየበላ ነው። ነገር ግን የኬቨን ወንድም ባዝ ኬቨን የሚወደውን የቺዝ ፒዛ ሆን ብሎ ይበላበታል። ኬቨን በንዴት ወንድሙን ሲገፋው ጠረጴዛው ላይ ያለው ወተትና ጁስ በሙሉ ይደፋል። ዋናው ነገር እዚህ ጋር ነው። ወተቱ ሲደፋ የኬቨን ፓስፖርትና ትኬት አብሮ ወደ ቆሻሻ መጣያ ይጣላል። ይህንን ማንም አላስተዋለውም። ከፒዛው ጸብ በኋላ እናትየው ኬቨንን ወደ ላይኛው የጣራ ክፍል ወስዳ ትቀጠዋለች። ኬቨን በንዴት ሆኖ እናቱን አንድ አደገኛ ቃል ይናገራታል። ቤተሰብ ባይኖረኝ ደስ ይለኝ ነበር፣ ብቻዬን መኖር እፈልጋለሁ ለዘላለም። እናቱም እሺ እንዳልክ ብላ ትወጣለች። ኬቨን አልጋው ላይ ሆኖ ቤተሰቦቼን አጥፋልኝ ብሎ ተመኝቶ ይተኛል። በሌሊት ግን አንድ ነገር ተፈጠረ። ኃይለኛ የክረምት ንፋስ የኤሌክትሪክ ገመዱን ይበጥሰዋል። በዚህ ምክንያት የቤቱ አላርምና መብራት ይጠፋል። ጠዋት ሲነቁ ለሄዱ ካሰቡበት ሰዓት በጣም አርፍደዋል። ቤት ውስጥ ድንጋጤ ሆነ። ሁሉም ይሮጣል፣ ይጮሃል፣ ልብሳቸውን ይለብሳሉ። በዚህ ትርምስ ውስጥ አንድ የጎረቤት ልጅ መጥቶ ከሻንጣዎቹ ጋር ቆሞ ነበር። የልጆቹ ቆጣሪ ያንን የጎረቤት ልጅ የኬቨን ወንድም መስሎት ሲቆጥር ሁሉም ልጆች አሉ ብሎ ሪፖርት አደረገ። ማንም ሰው ኬቨን ከላይ እንደተኛ አላወቀም። ሁሉም ቫን ውስጥ ገብተው ወደ ኤርፖርት በረሩ። አውሮፕላን ውስጥ ገብተው ወደ ፓሪስ ተነሱ። ኬቨን ግን አሁንም ተኝቷል። ኬቨን ከእንቅልፉ ሲነቃ ቤቱ ጭጭ ብሏል። ወርዶ እማዬ አባዬ ብሎ ተጣራ። ማንም የለም። ውጪውን ሲያይ መኪኖች የሉም። ኬቨን ከእንቅልፉ ሲነቃ ቤቱ ጭጭ ብሏል። ወርዶ እማዬ አባዬ ብሎ ተጣራ። ማንም የለም። ውጪውን ሲያይ መኪኖች የሉም። መጀመሪያ ይደነግጣል፣ ግን በኋላ ትናንት የተናገረው ትዝ አለው። ቤተሰቦቼን እኮ አጠፋቸው ብሎ አመነ። አሁን የኬቨን ፓርቲ ተጀመረ። ልጅ ብትሆኑና ብቻችሁን ብትቀሩ የምታደርጉትን አስቡት። ኬቨን አልጋ ላይ እየዘለለ ፖፕኮርን በላ። የወንድሙን የባዝን ክፍል ሰብሮ ገባ። እዛ ውስጥ የባዝን የግል ሳጥን ሲበረብር የወንድሙን ፍቅረኛ ፎቶ አይቶ አዎ የሚልበት ትዕይንት ያስቃል። አንጅል ዊዝ ፋልሲ ሶልስ የሚለውን ጋንግስተር ፊልም በታላቅ ድምጽ ከፈተ። ኪፕ ዘ ቼንጅ ያ ፋልዚ አኒማል የሚለውን ታዋቂ ንግግር ያለው እዚያ ፊልም ላይ ነው። ያለማንም ከልካይ አይስክሪም ለቁርሱ በላ። በነጻነት መዝናናት ጀመረ። ነገር ግን ደስታው ብቻውን አይቀጥልም። ሰፈሩን እየዞሩ የሚሰልሉ ሁለት ሌቦች አሉ። ሃሪ አጭሩና ብልጡ፣ ማርቭ ረጅምና ሞኙ ናቸው። ራሳቸውን የውሃ ሽፍቶች ብለው ይጠራሉ፣ ምክንያቱም የዘረፉትን ቤት ውሃ ሞልተውት ስለሚሄዱ።
እነዚህ ሌቦች የማካልስተር ቤት ባዶ መሆኑን ገምተዋል። ማታ ላይ ለመግባት ይሞክራሉ። በዚህ መሃል ኬቨን ቤት ውስጥ ፍርሃት ይጀምረዋል። በተለይ ምድር ቤት ሲወርድ ያለው የሙቀት ማሞቂያ አፍ አውጥቶ የሚያስፈራራው ይመስለዋል። ሌላው አስፈሪ ነገር ደግሞ ኦልድማን ሜርሊ የተባለው የጎረቤት አዛውንት ነው። ወንድሙ ባዝ ይሄ ሰውዬ እኮ ቤተሰቡን ገድሎ በቆሻሻ ገንዳ ውስጥ የጣለ ነው ብሎ ይነግሮታል። ኬቨን ይህንን ሰውዬ በመስኮት ሲያየው በፍርሃት ይርዳል። ሌቦቹ ማታ በሩን እያንኳኩ እኛ እኮ ቤት አጽጂዎች ነን ብለው ለመግባት ሲሞክሩ ኬቨን ብልሃት ተጠቀመ። መብራቱን አብርቶ ማንም እዚህ የለም ብሎ ሲጮህባቸው ሌቦቹ ሰውን ላለ እንዴ ብለው በመጠራጠር ለጊዜው ይሸሻሉ። በሌላ በኩል ቤተሰቡ ፓሪስ ለመድረስ ሲቃረብ እናትየው የሆነ የጎደለ ነገር ይሰማታል። ጋዙን ዘጋውት፣ በሩን ዘጋውት ብላ ስታስብ ድንገት በድንጋጤ ኬቨን ብላ ትጮኻለች። አውሮፕላኑ ፓሪስ አረፈ። እናትየው ወደ አሜሪካ ለመመለስ ትሞክራለች፣ ግን በገና ምክንያት ምንም በረራ የለም። በኤርፖርት ወድቃ ስታለቅስ ታሳዝናለች። ወደ ኬቨን ስንመለስ ኬቨን አሁን ፍርሃቱን እያሸነፈው ነው። ጠዋት ተነስቶ ራሱን ተላጭቶ አፍተር ሼቭ ፊቱ ላይ ሲቀባና ሲለበለበው ብሎ የጮህበት አይረሴ ትዕይንት እዚህ ጋር ነው። ሌቦቹ ሃሪና ማርቭ ቤት ውስጥ ሕፃን ልጅ ብቻ እንዳለ አረጋግጠዋል። ዛሬ ማታ 3 ሰዓት ላይ እንገባለን፣ ልጁንም እናስተምረዋለን ብለው ዛቱበት። ሃሪና ማርቭ ሌቦቹ ማታ 3 ሰዓት ቤቱን ለመስበር ወስነዋል። ከጦርነቱ በፊት ሁለት ወሳኝ ነገሮች ይፈጠራሉ። አንደኛው ኬቨን የጥርስ ብሩሽ ለመግዛት ሱቅ ይሄዳል። ኬቨን ፌስታል ይዞ ሲሮጥ በጣም ያስቃል። ሁለተኛውና በጣም ወሳኙ ትዕይንት ቤተክርስቲያን ውስጥ ነው። ኬቨን ፈርቶ ወደ ቤተክርስቲያኑ ይሄዳል። እዛ ያንን የሚፈራውን አዛውንት ማርሌን ያገኘዋል። አዛውንቱ ወጥቶ ያናግረዋል። ለካ ሰዎች እንደሚያወሩት አይነት አይደለም። ከልጃቸው ጋር ተጣልተው ለአመታት እንደተራራቁ ለኬቨን ይነግሩታል። ኬቨንም እኔም ቤተሰቦቼን አስቀይሜያለሁ፣ ግን እድል ቢኖረኝ ይቅርታ ጠይቅ ነበር፣ እርሶም ይቅርታ ይጠይቁ ብሎ ይመክራቸዋል። ይህ ትዕይንት የኬቨንን የልብ ለውጥ ያሳያል። ከቤተ ክርስቲያን ሲወጣ ሰዓቱ ደርሷል። ኬቨን ወደ ቤቱ ይሮጣል። አንድ ወረቀት አውጥቶ ባትል ፕላን የጦርነት ካርታ ይስላል። እዚህ ጋር መውጫ፣ እዚህ ጋር መኪና፣ እዚህ ጋር በረዶ እያለ ወጥመዱን ያዘጋጃል። ቤቱ የእሱ ምሽግ ሆነ። ሰዓቱ 3 ሰዓት ሆነ። ሃሪና ማርቭ መጡ። ትንሹን ልጅ እናታልለዋለን ብለው አስበዋል፣ ግን የጠበቃቸው ነገር ሌላ ነው። ሃሪ በሩን ሲያንኳኳ ኬቨን በውሻ መግቢያ ቀዳዳ በኩል በአሻንጉሊት ሽጉጥ ግንባርና ብሽሽቱን ይለበልበዋል። ማርቭ በጓሮ በር፣ ሃሪ በፊተኛው በር ሊገቡ ሲሞክሩ ኬቨን ደረጃዎቹን በውሃ ርሶ ይጥላቸዋል። ሁለቱም እየተንሸራተቱ ሲፈራረጡ የምር ያማል። ሃሪ የፊት በሩን እጀታ ሲይዝ ኬቨን በውስጥ በኩል በኤሌክትሪክ አግሎት ስለነበር እጁ ላይ ኤም የሚል ቅርጽ እስኪወጣ ተለበለበ። ጭሱ ላይ ይታያል። ማርቭ በመስኮት ገባው ሲል የገና ዛፍ ጌጣጌጦችን፣ ስብርባሪ ብርጭቆዎችን በባዶ እግሩ ረገጠ። ያ አልበቃ ብሎት ወደ ቤቱ ሲገባ ኬቨን ያንጠለጠለውን ከባድ የልብስ ካውያ ለቀቀበት። ፊቱን ሲመታው የሚሰማው ድምፅ ብቻ ያስቃል። ሃሪ የኋላውን በር በርግዶ ገባ። ጭንቅላቱ ላይ የጋዝ እሳት ተለቀቀበት። ጸጉሩን እየተቃጠለ በረዶ ውስጥ ራሱን ሲቀብር ይታያላችሁ። ሌቦቹ በንዴት አበዱ። ተገናኝተው ኬቨንን ለመያዝ ወደ ላይኛው ፎቅ ሲሮጡ ኬቨን ቀድሞ ቀብቶት የነበረውን ሬንጅ ረገጡ። ጫማቸውና ካልሲያቸው ተጣበቀ።
በጣም አስቂኙ ፓርት ደግሞ ማርቭ ፊት ላይ ታራንቱላ የተባለች ትልቅ ሸረሪት ኬቨን ጣለበት። ማርቭ ሸረሪቷን ለማውረድ ሲል ጓደኛውን በብረት መተው። ኬቨን አሁን ቤት ውስጥ መቆየት አይችልም። በመስኮት በኩል ገመድ ወጥሮ ወደ ሌላ ዛፍ ላይ ወዳለ ቤት ይሻገራል። ሌቦቹ ገመዱን ተከትለው ሲመጡ ኬቨን ገመዱን ቆረጠው። ከዛ ከፍታ ላይ ግድግዳ ጋር ተጋጭተው ወደቁ። ኬቨን ሮጦ ወደ ጎረቤት ቤት ይገባል። ነገር ግን እዛ ሳይደርስ በእጃቸው ይገባል። ሃሪና ማርቭ ኬቨንን አንጠልጥለው ያዙት። በጣም ተናደዋል። ሃሪ ጣቶችን አንድ በአንድ ነው የመነክሰው ብሎ ዛተ። ኬቨን አነቀለት ስንል ቡም! አንድ ትልቅ አካፋ የሃሪን ጭንቅላት መታው። ማርቭም ተከተለው። ያ ኬቨን ይፈራ የነበረው አዛውንት ማርሌ ናቸው። የኬቨንን ምክር ሰምተው ተመልሰው መጥተው አዳኑት። ፖሊሶች መጡ። ሌቦቹ ዘብጥያ አወረዱ። ኬቨን በመስኮት ሆኖ ሌቦቹ ሲወርዱ አየና ፈገግ አለ። የገና ጠዋት ሆነ። ኬቨን ከእንቅልፉ ሲነቃ ቤተሰቦቹ እንደመጡ ተስፋ አድርጎ ነበር፣ ግን ቤቱ ባዶ ነው። ፊቱ ላይ ያለው ሐዘን ልብ ይነካል። እማዬ፣ አባዬ እባካችሁ ተመለሱ ብሎ ጸለየ። ልክ በዛ ቅስፈት በሩ ተከፈተ። ኬቨን የሚል ድምጽ እናቱ ናት። ከፓሪስ በስንት መከራ ተመልሳ መጣች። ኬቨን እየሮጠ ሄዶ እናቱን አቀፋት። ሁለቱም ይቅርታ ተጠያየቁ። ከደቂቃዎች በኋላ አባቱና ወንድሞቹ ሁሉ ገቡ። ቤቱ እንደገና በደስታ ተሞላ። ኬቨን በመስኮት ወደ ውጪ ሲመለከት አዛውንቱ ማርሌ ከልጅ ልጆቻቸው ጋር ታርቀው ሲያቅፏቸው አየ። ማርሌ ለኬቨን እጁን እያወዛወዘ የኬቨን ምክር ሰምቷል ማለት ነው። ፊልሙ ግን ያለ ቀልድ አያልቅም። ወንድሙ ባዝ ከላይኛው ክፍል ሆኖ ይጮሃል። ኬቨን ክፍሌ ምን አደረከው? ኬቨን እየሮጠ ሲሄድ ፊልሙ ያበቃል። ይህ ነበር እንግዲህ ሆም አሎን 1 ስለ ቤተሰብ ፍቅር፣ ስለ ይቅርታና ስለ ጀግንነት የሚያስተምር ድንቅ ፊልም። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። ሆም አሎን 2 ኬቨን ኒውዮርክ የጠፋበትን እንድንሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። እኔ ቤኪ ነበርኩ። መልካም ጊዜ